ይሄ ቪዲዮ ምንም አይነት ካት ምንም አይነት ኤዲት የለውም። ሮ ፉቴጅ ሪከርድ የተደረገውን አንድ ላይ አድርጌ ነው ፖስት ማድረግላችሁ። ሆሳና ከተማን በትንሹ ያስጎበኘውበት ቪዲዮ ነው። እንደምትወዱት ተስፋ አደርጋለሁ። ተጨማሪ የምትፈልጉት ነገር ካለ ኮሜንት ላይ ኮሙኒኬት አድርጉኝ። ተጋበዙልኝ። ከሰፈር እየወጣው ነው እና ሆሳናን ከዚህ ፊት በሞተር አሳይቻችኋለሁ። የቻናል የተከታታይ ከሆናችሁና ቪዲዮዬን ያያችሁ ከሆነ ታስታውሱታላችሁ። አሁን ደግሞ እስቲ በመኪና ዞር ዞር እያልኩኝ ላሳያችሁ። ከዛ ደግሞ ሰዎች ፈቃደኛ ሰው ካገኘው ኢንተራክሽኖችም ጭምር ላካትበት። ምን ይመስላችኋል? የምወጣበት ሰፈር ናረሞ የሚባል ሰፈር ነው። አሁን የምንኖርበት የነበረ አሁን ቤተሰቦች የሚኖሩበት ሰፈር ነው። ከዛ ነው የሚጀምረው። ከዛ ቀጥታ ወደ ከተማ ደግሞ ገብተን እናየዋለን ማለት ነው። ዋናው መንገድ ወደ ኋላ ወደ ሌራ ወደ ወልቂጤ ምናምን የሚወስዳችሁ መንገድ ነው። ከዛ ወደፊት ስትሄዱ ደግሞ ወደ ከተማ የሚያስገባችሁ። አሁን ያለንበት ቦታ የከተማው ጥግ ነው መባል ይችላል። ይህንን መንገድ ተከትላችሁ ወደፊት ስትሄዱ ወደ ከተማው ወደ መሀል ከተማው ያስገባችኋል ማለት ነው። እዚህ አዲላ የሚባል አንድ ሆቴል አለ። ሆፕፉሊ ኢንተርናሽናል ነው። አይ ቲንክ 2 አመት ያልሞላ ጊዜ ነው ከተከፈተ እና ቆንጆ ቤትም ነው። እኔ አንዴ ገብቻ አይቼዋለሁ። በአብዛኛው ለስብሰባ እንደዚህ ፕሬዚደንሻል የሆነ ነገር የሚደረግበት ሌሎቹንም ተራ አሳያችኋለሁ። እድሜ ጠገቡ ለማ የሚባል አለ። ወዳውስ አሉ ብዙ ናቸውና ስደርስ አሳያችኋለሁ እዛ። በአሁን ሰዓት የነዳጅ ሰልፍ የሌለበት ከተማ ማግኘት ከባድ ሳይሆን አይቀርም። የነዳጅ ሰልፍ የሌለበት ከተማ ማግኘት የሚቻል አይመስለኝም። ሌላ ሙሉ ከተማው የተሰለፈ ነው የሚመስለው። ይሄ ታክሲ ማዞሪያ የሚባል ሰፈር ነው። እዚህ ከተማ የኖራችሁ ሰዎች ከሆናችሁ ብቻ በስም ታውቁታላችሁ። ያኔ ታክሲ በነበረ ሲጀምር አካባቢ ታክሲ በሚጀምር ጊዜ የሚዞርበት የመጨረሻው ቦታ ቦታ ነበር። በዛም ምክንያት ይመስለኛል ታክሲ ማዞሪያ የተባለው። በዚህ ወደ ታች ስትሄዱ ቦሌ የሚባል ሰፈር አለ። በዚህ ወደዛ ስትሄዱ አደባባይና ወደ መሀል ከተማ ይሆናል። እንዳልኳችሁ ወደ ኋላ ደግሞ ከሄድን ወደ ሌራ መስመር እንሄዳለን። ወይም ደግሞ እኔ የምኖርበት ናረሞ የሚባለው ሰፈር እንገባለን ማለት ነው። ይሄ ጎንቦራ የሚባል ሰፈር ነው። እዚህ ጋር ሆቴል አለ ጎንቦራ የሚባል። አሁን ስም ቀያይረው ምናምን ይሁን እርግጠኛ አይደለሁም፣ ግን ልክ እዛ ጋር ጎንቦራ የሚባል ሆቴል ነበረ። በዛ ነው የተጠራው ሰፈሩ። ዋንዛ ሰፈርን ሳላቅ ዘለልኩባችሁና ወደ ኋላ ላሳያችሁ። አሁን ነው ያለፍኩት ሰፈር ዋንዛ ሰፈር ይባላል። እዛች ጋር ዋንዛ ነበረች። እኔ ዋንዛውን ትዝ ትለኛለች። አሁን ተቆርጣለች። ሰፈሩን አሁንም ዋንዛ ይሉት ይሆን? አይ ዋንደር አይ ዶንት ኖ። አሁን ወደ ኢየሩሳሌም አደባባይ መጣን። የቅርብ ጊዜ እኔ ከዚህ ከተማ እየወጣው ያለ የተገነባ የነበረ ህንጻ ነው ያ።
ይሄ ኢየሩሳሌም አደባባይ ነው። ሆቴሉ እዛ ጫፍ ላይ ነበረ። ኢየሩሳሌም ሆቴል የሚባል ቦታ ስለነበረ ያው በዛ ቤት ነው ሰፈሩ የተጠራው። ኢየሩሳሌም ሰፈር ይባላል። አሁን ወደ ዋናው አደባባይ እየሄድን ያለ ነው። መሀል ላይ መሳለሚያ የሚባል ሰፈር አለ። ከቦታው ቀጥታ ማርያም ቸርችን ማየት ስለሚቻል አይ ቲንክ እንደ መሳለሚያ የሚያገለግል ስለነበረ ከዚህ ወደዛ አይታችሁ ብዙ ሰው ይሳለምበታል መሰለኝ ከቦታው። ሶሪ እንግዲህ አወራሬ ብዙም ልክ ያልሆነ ከሆነ እና ያ ቦታ መሳለሚያ ይባላል። ቀጥታ ማርያምን ታያዋታላችሁ። ማርያም ቸርችን ከዚህ ጋር ሆናችሁ ጫፉ ድረስ ይታያል እና በዛ ምክንያት ይሆናል ብዬ አስባለሁ። ወደ አደባባይ የመጣን ነው። ይሄ የዞኑ ፖሊስ ጣቢያ ያለበት ቦታ ነው። የዞኑ ፋይናንስ ያለበት ቦታ ነው ያለ ነው። ኢትዮ ቴሌኮም እዚህ ጋር አለ ኤንድ ዋናው አደባባይ እዚህ ጋር አለ። በዚህ ወደ ላይ አብዛኛው የመንግስት መስሪያ ቤቶች ወደ ላይ ይገኛሉ። ትምህርት ቢሮን ጨምሮ የውሃ ማዕድንና ኢነርጂ ድሮ ሰራበት የነበረ ኦፊስ እዛ ላይ አለ እና አስተዳደር ቢሮ በዚሁ ጋር ይካሄዳል። አሁን የክልሉ አስተዳደርም ጭምር ማለት ነው። so this is ትልቁ አደባባይ ነው እና መታሰቢያነቱ እናንተ ፕሮፌሰር በየነን ታውቁታላችሁ ብዬ አስባለሁ። የእሱ ወንድም የሆነ አብዮ በዛብህ የሚባል አለ እና የእሱ መታሰቢያ ነው አደባባዩ። በዚህ ወደ ታች ስንሄድ መናኸሪያ ነው የምንሄደው። የሚገርማችሁ አሁን ሆሳና ከገባው ወደዚህ አልወረድኩም ነበር። አሁን ለመጀመሪያ ጊዜ ነው እኔም እየመጣሁ ያለሁት። ሌላውን ፓርት በአደባባይ ዞሮ ወደ ቤት ስለሚካሄድ ትናንትና ስሄድ አይቼው ነበር። አሁን ወደ መናኸሪያ ያለውን ሳይድ ግን አላየሁትም ነበር። ክሬዚ። ያው የመኪኖቹ ሰልፍ መንገዱ እንዳታዩ ቢያደርጋችሁም ድሮ መንገዱ እንዲህ አልነበረም። ሆሳናን የምታውቁ ሰዎች መንገዷን ይሄ መንገድ ማለት ላይክ በየቦታው ቀዳዳ የነበረ መንገድ ነው። በጣም የፈራረሰ መንገድ ነበር። በጣም የሚገርም ነው። ሆሳና ቀን ወጥቶላት ሳይ በጣም ነው ደስ ያለኝ። አይከክ ለዚህ ጽድት ብሎ ባለው መሆን በሚችለው ልክ አሪፍ ሆኖ ስላየው በጣም ደስ ያለኝ። so this is መናኸሪያ ሰፈር የሚባለው ይሄ ነው። እዚህ ጋር ሆቴሎች አሉ፣ የሚታወቁ ሆቴሎች። ገብረ ጻዲቅ ህንጻ የምንለው ህንጻ እዚህ ጋር አለ። ኦጋዴን የምንለው እዚህ አካባቢ አለ። በረከት ሆቴል እዛ ጋር አካባቢ አለ። ወደዚህ ዞር ስትሉ የተባበሩት ማደያ ጀርባ ላይ መናኸሪያ፣ ዋናው መናኸሪያ አለ። በጣም ትልቅ መናኸሪያ ነው። ሌላ አዲስ የተሰራ መናኸሪያ አለ፣ ግን ቦታው ሌላ ነው። ሶ ከዚህ ቀጥታ ወደዛ ስትወጡ 18 የሚባል ሰፈር ትሄዳላችሁ እና ያ ሰፈር አሁን አይ ቲንክ በደንብ የለማ ይመስለኛል። ድሮ ግን ከከተማ መውጫው በዚህኛው በኩል መውጫ ደግሞ 18 የሚባለው ቦታ ነው። በዛ በኩል ያለውን መውጫ ዛሬ አልሄድበትም። በሲኖዶስ በምንለው በኩል ያለውን መውጫ ሌላ ጊዜ ላሳያችሁ እሞክራለሁ። እሱ ማለት ከአዲስ አበባ የምትገቡበት ሳይድ ማለት ነው እና ይሄ ወደ ድሮ ወደ ሐዋሳ ሁላ በየት መሰላችሁ በዶየገና ምናምን በሚባል በከምባታ ዞን አካባቢ መውጫ ነው ይሄ ቀጥታ። በዚህ ጋር ወደ ታች ስትሄዱ ስቴዲየም፣ ገበያ፣ የሆሳና ከተማ ትልቁን ገበያ ምናምን ታዩታላችሁ። ስቴዲየማችንም በዛው ሳይድ ነው ያለው። አሁን በዛ በታች በኩል ስትሄዱ ማለት ነው። እዚህ ጋር የኢትዮጵያ ንግድ ባንክ ዋና ሄድኳርተር ተመርቋል። እየሰራ ነው ብዬ አስባለሁ። እኔ ያለው አልተመረቀም፣ አይሰራም ነበር። እዚህ ጋር ማዘጋጃ አለን። አሁን ማየት አንችልም፣ ግን በዛ መንገድ ሲኬድ ማዘጋጃ ትሄዳላችሁ። ዋው ብዙ ነገር ተቀያይሯል። ብዙ ነገርም ስላችሁ ላይክ አሁን መንገድ ሲሰራ እና ዙሪያ ሲፈራርስ ሲገነባ ምንም ነገር መለየት ነው የሚያቅታችሁ። ፊት ለፊት የነበሩ ቤቶች ከሌሉ ስቶራቸው ምናምን መሸጫ እነዚህ ሱቆች ነበሩ እዚህ አካባቢ እንዳለ መደዳውን እና በጣም የተቀያየረው በቃ ሌላ መስሏል። አሁን እየሄድኩ ያለሁት እህቴ ጋር ልጆቿን ለማምጣት ነው። ይለኛል ብዬ እያሰብኩ ላይለኝም ይችላል እና እዚህ አካባቢ ቆሜ መደወልም ሳይኖርብኝ አይቀርም። አይ ዶንት ቲንክ ሶ እኔ ቤት መግቢያ ይጠፋኛል ብዬ አስቤ የማላውቀው ቦታ ኦኬ። እንኳን ከአራዳ ሰፈር መምጫው እንትን ነው
ይሄ እንኳን ከአራዳ ሰፈር መምጫው አስፋልት ነው። በዛች ጋር ከወንበሩ ጀርባ ማለት ነው። እየቀረስኩት መስሎኝ አልቀረስኩትም። እና ከአራዳ ሰፈር መምጫው አስፋልት ነው ያ። ስለዚህ ከዛ በኋላ አይ ቲንክ የተወሰነ ስቴፕ ዝቅ እንደተባለ ነው ያ መግቢያ ያለው። ዋው ተቀያይሯል። በጣም 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 ተቀያይሯል። ኦኬ ይሄን ቦታ አስታውሰዋለሁ። በዚህ ጋር የሐዋርያት ቸርች እንዳለ ትዝ ይለኛል። እዛች ጋር ገባ ስትሉ የሐዋርያት ቸርች አለ። ከዛ በኋላ አንድ 3 መታጠፊያዎች ሲታለፍ መሰለኝ የእህቴን ቤት የሚገኘው። ዋው ተቀያይሯል፣ አይገልጸውም። አገኘሁት። ዳገቱ ምናምን ትዝ አለኝ። መንገዱ ቢቀያየርም በዚህ ጋር ነው የሚወጣው። መኪና ያስወጣል አያስወጣም አላውቅም፣ አይመስለኝም። እና በዚህ ወደ ላይ ሲወጣ ነው የምትገኘው። ስለዚህ እዚህ ጋር ሆኜ ስልክ ልደውልላት። ሆሳናን ባጭሩ በትንሹ አስጎብኝቻቸዋለሁ። ሌላ በደንብ ዲፕ የሆነ ጉብኝት ማየት የምትፈልጉ ከሆነ ዲቴይል ምን እንዳለ፣ ማን የት ጋር እንዳለ፣ ሰርቪሶች ምን እንዳሉ፣ ከተማዋ በደንብ ምን እንደምመስል ውስጥ ለውስጧ ምናምን ማየት የምትፈልጉ ከሆነ ኮሜንት ላይ ያሳውቁኝ። ሆሳዕና